ምን እንዲሆን እንክፈተው። እንግዲህ ስታይ ምን ይመስላል? እስኪ ምን ነው? ኮሽ ይላል። ጉድ እያለ ነው። ወይኔ ሳህን ነው መሰል። ውድ ተመልካቾች ሳህን ነው መሰል ይመጣልኝ። ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው? አዲሱ ቤት ይፋ እያደረገኝ ነው፣ እየተመቸኝ ነው። በቃ ሲስተርም ፏ እያደረገችኝ ነው፣ እየተንከባከበችኝ ነው። ዛሬው በጣም እንክብካቤ በዝቶብኛል፣ ደስ ብሎኛል። እኔ ይቅርታ አድርጉልኝና በጣም እየተደሰትኩ ነው ውድ ተመልካቾች። እና ነይ ተባረሽ ስሪ ብላት አልሰራም ብላለች። እና ግን የሆነ ስጦታ ሰርፕራይዝ አለሽ እያለችኝ ነው። ጓጉቻለሁ ስጦታው ምን እንደሆነ። እኔ ብቻ እኔ እንጃ። ስራ ቦታዋ ሄዳለች እና ስራ ቦታ ቆይቼ ልመጣ ነው ምናምን ብላ እና እኔ እስኪ በቃ ስጦታ አለሽ ዛሬ ስላለችኝ እስኪ በቪዲዮ እናንተ ጋር አብሬ ከፍቼ እንዳየው ብዬ ነው ስጦታዬን ምን እንደሆነ። ስጦታዬ ሰርፕራይዝ አለሽ። ሰርፕራይዝ ማለት ደግሞ አልችልም ምን እንደሆነ እንደዛ እያለችኝ ነው። እስኪ እየጠበቅኳት ነው። ማልፈልገው ነገር ከሆነ ደግሞ ደስ ማይለኝ ከሆነ ችግር አለብኝ እንዳልቆጣ ነው አሁን የምፈራው። ስጦታው የሚያስደስታት ያድርገው ብላችሁ እንትን በሉኝ። ይሄው ችግር አለብኝ። ካልወደድኩት አልወደድኩትም ብዬ ነው እንጂ ስጦታ ዝም ብዬ መቀበል አልችልም። ለዚህ ውድ ተመልካቾች ስታቃንሽ ነው ብላኛለች። 9ኛ ወር ልታከብርልኝ ነው እንዳልል ገና ነው፣ ገና አልደረስኩም፣ እዛ አልደረስኩም። እና ቤቢ ሻወር ልታዘጋጅልኝ ይሆን ምን ገዝታልኝ ይሆን ስጦታው ምን እንደሆነ ከእናንተ ጋር አብሬ አሳያችኋለሁ። እንዴት ነው? እንዴት አያችሁ? በጣም ብቻ እኔ በጣም ደስተኛ ሆኛለሁ። አሁን ላይ ሁሉም ነገር እየተሳካልኝ ነው። እግዚአብሔር አምላክ መድኃኒዓለም አባቴ የልብ ሀሳቤን እየሞላልኝ ነው። እኔ የእግዚአብሔር ውለታ እንጃ ብቻ ፈጣሪ መናገር እንትን እያቃተኝ ነው። የሆነ ነገር ለምኜ ይሳካልኛል። የሆነ ነገር ብዬ ስለሚሳካልኝ ፈጣሪ ይመስገን፣ በጣም ፈጣሪ ይመስገን እያልኩ ነው። እና ውድ ተመልካቾች ስትጸልዩ ከልብ ነው መጸለይ። የፈለጋችሁት ነገር እንዲሳካላችሁ ልባችሁን ቀና አድርጉ። ክፉ አትሆኑ። ክፉ መሆን ምንም አይሰራም በአሁኑ ሰዓት ማለት ነው። ፊት ለፊት መናገር የሚባል ነገር አለ እና ደግሞ የምታረገኝ ቅናት ነገር ግን እቺ ተፈጥሮ ናት። አሁን ሰሞኑን ከቤት እየዋልኩ ራሱ ብቻ ጭር እያደረገኝ ነው። አብሬ ለምን አብራት ወስደኝም ቢሮ ምናምን እያልኩት ነው። እሱ ደግሞ አቤት ነው መዋል ያለብሽ እዚህ በኋላ እረፍት ማድረግ አለብሽ እያለኝ ስለሆነ አቤት እየዋልኩ ነው። ግን እኔ እንጃ ብቻ አቤት መዋል አልፈልግም እያልኩት ነው። እሱም አሁን ጀምሬ እኔ ከቤት ሳልወልድ ቤት አልውልም ካንተ ጋር ነው አብሬ የምመጣ ስል ያው ተነቃብኝ መሰለኝ። የተነቃብኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ስራ ቦታ መሄድ አልመስለኝ እያለ ነው። እንደዛ ነው። እና ውድ ተመልካቾች ይሄን ቅናት የሚባለውን ነገር ምን ላድርግ? እስኪ ምከሩ ውድ ተመልካቾች። እኔ እየቀናው በቃ ሌላ ቦታ መሄድ እየመሰለኝ ስለሆነ እንግዲህ ምን እንደማደርግ ከእናንተ ምክር እፈልጋለሁ። ከስጦታዬ ከደስታዬ ጀርባ ደግሞ ይሄ ያለ እዛ በኮሜንቱ አስተያየት እንድትነግሩኝ እፈልጋለሁ። በኮሜንት ማለት ነው። ቅናት የሚባል ነገር ምን ላድርግ? እየቀናው ጭር እያደረገኝ ነው። በዛ ላይ እርግዝናው አለ። ከእርግዝናው ጋር ነው መሰለኝ በቃ እንዲህ እያልኩ ነው። ትንሽ ይኸው ድምፄ ሁሉ እንዳይገባ ብላለች። ይኸው አቀብላኝ የተመለሰችው ምን እንደሆነ ስጦታው እስኪ ከእናንተ ቦታ የመጣ ስጦታ ሆነ። እስኪ ምን እንደሆነ እንክፈተው። ምን ይመስላችኋል? እስኪ እናንተ ስታይ ምን ይመስላችኋል?
እስኪ ምን ነው? ወይኔ ሳህን ነው መሰል። ውድ ተመልካቾች ሳህን ነው መሰል የመጣልኝ። እሱማ ቴካዌ ነው ወይስ ምንድን ነው? ይኸው ሳህን ነው እንግዲህ። እቺ ልጅ ፕራንክ ልታረገኝ ነው መሰል። ውድ ተመልካቾች ፕራንክ ልታረገኝ ነው መሰል። ሊከፈት ውይ እንዳልጮ እኔ እንዳልጮ ምን ነው ያማረኝ ነገር አለና ያን ነገር ከሆነ በስመአብ ደስ ነው የሚለኝ። ያላማረኝ ነገር ከሆነ ግን እኔ ቀልቤ እንዳት ያማረኝ ነገር አለ። ያማረኝ ነገር ስላለ አደራሽ ቆይ ድምፅሽ ቢገባ ምን ችግር አለው? በቃ ውድ ተመልካቾች በጥቅሻ ከፋቸው የምትለኝ ኖራ እንግዲህ ምንም ማድረግ አይቻልም። ልታዩት ነው። አብሬ ላንሳው። ሳህን ነው ይከፈት ውይ የኔ ውድ በጣም ነው የምወድሽ። በጣም ነው የምወድሽ። ይኸው የአማርኛ ነገር ነበረ። ይኸው ሰርታ ይዛልኝ መጣ። በጣም አምሮኝ ነበር። ይገርማል። ራሴ ብሰራው ራሱ አልጣፍጠኝ ብሎ በቃ ይሄን ይዛልኝ መጣለች። ደግሞ ሸፍ ስለሆነች ባለሙያ ናት፣ ሸፍ ናት። ይሄን ያህል ስታሽጊ ከመዋል ግን ይኸው ይገርማል። ውድ ተመልካቾች በጣም ደስ ብሎኛል። አስደስታኛለች። እኔ በጣም ነው ደስ ያለኝ። በእጄ ልብለው እንጂ ማንካ እስከማመጣ አልችልም። ልጄ ደግሞ እንዳለ ለምበሻ የሚባል ነገር አለ እና ውድ ተመልካቾች በጣም ነው የሚጣፍጥ። በጣም ነው የሚጣፍጠው። ነፍሰ ጡር ስትሆኑ መቼም የማያምር ነገር የለም። በእጄ አላስችለኝ ብሎ ይኸው በእጄ ሁላ በላሁት። እኔ ነኝ የምበላው። ቢትረፈረፍም እኔ ነኝ የምበላው። ውድ እህቴ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የሚጣፍጠው። በጣም ማለት ነው። እኔ እንደዚህ አይነት ምግብ ነው የምፈልገው። የአማርኛ ራሱ እንደዚህ ነው። በደንብ ይሄ እንትን የበቆሎ የገጠር ልጅ የሆናችሁ ታውቁታላችሁ። የከተማ ልጅ ግን አታውቁትም። በቆሎ ተጥዶ እንትን የሚለው የለም። እንደዛ ንፍር እንዲል ነው የምፈልገው እና ሳወራት ስለሰነበትኩ ይኸውላችሁ እንደ ስጦታ መልክ ይሄን አመጣችልኝ። አመሰግናለሁ። እኔ የፍላጎቴን ነው እንጂ ሌላ ነገር ቢሆን ባይሆን የራሱ ጉዳይ። ደስ ብሎኛል። ውድ ተመልካቾች አሁን ልብላ፣ እናንተ ጋር ቻው። ስለዚህ ላይክ ሼር ማድረጋችሁን አትርሱ። አስተያየት እቀበላለሁ። አስተያየቷን ያው እኔ እቀበላለሁ። እውነቴን ነው። ግን ማልቀበለው ነገር ደግሞ አስተያየት አለ፣ ማልቀበለው ነገር አለ። ያን ደግሞ ምን ማድረግ እንዳለብኝ እናንተ ንገሩኝ። እና ውድ ተመልካቾችዬ ቻው፣ ወዳችኋለሁ። ሰላም ሁኑልኝ።